በዚህ ቀን ራስህን ገለጥ፣ እግዚአብሔር ተናገር ለሕዝቤ እና ዝም ብሎ የተለመደ አይነት ተግባር አይሆን፣ እግዚአብሔር የሚገለጥበትና የሚከብርበት ይሁን ብለን እንጸልይ ነበር። አድርጎልናል። እግዚአብሔር በእውነት የሆነ ቦታ ላይ እኛ ጊዜው ልንረሳ እንችላለን፣ ግን በሆነ ቦታ ላይ ሆነን ያወራናትን ቃል እግዚአብሔር አይረሳም። ትናንትና አብረን የዛሬ 16-17 ዓመት የጸሎት ርዕሳችንን መዝገብ እየፈተሽን ነው። መንፈስ ቅዱስ ነበር ወደዛ ልጅ ያደረገን። ስናገላብጥ የዛሬ 17 ዓመት የተመዘገበን የጸሎት ርዕስ በዚህ ከተማ እግዚአብሔር መልሶልን ቅድም በፓስተር አንደበት መንፈስ ቅዱስ ያቀ እኛ የሆነ ቦታ ላይ በእግዚአብሔር ታምነን በፊቱ ያስቀመጥናቸውን ነገሮች እንደውም በቃ አንዳንዱ እግዚአብሔር ረሳው ብለን ታወው ብለን ወይም አልፈለገውም እግዚአብሔር ብለን እንተዋለን። አንዳንዱ ደግሞ እግዚአብሔር ራሱ ከልባችን ይወስድና የራሱን ጊዜ ጠብቆ ለማምጣት ስለሚፈልግ እንድንረሳው ያደርጋል። ራሱ በቃ ለእኔ ሰጣችሁኛል፣ እኔ ወስጄዋለሁ፣ እናንተ ዝም በሉ ብሎ ወስዶ ዝም ይላል። ግን የትና መቼ እንድንመልስ አናውቅም። በሆነ ቦታና ጊዜ ግን እግዚአብሔር ታማኝ ስለሆነ ኢያሱ ለእስራኤል ልጆች መሰነባበቻ ንግግር እንደተናገረ ከተናገረው ሁሉ መልካም ነገር ተፈጸመ እንጂ አንዳች አልቀረም ብሎ እንደተናገረ እግዚአብሔር በሆነ ቦታ ይመልሳል። ብቻ እግዚአብሔር ፊት ማስቀመጥን አመጣው። እግዚአብሔር ታማኝ በእውነት ባለዕዳ አይደለም። እግዚአብሔር ታማኝ ነው። ሌላ ደግሞ